ለዚህ ቻናል አዲስ የሆናችሁ ላይክም ሰብስክራይብ አድርጉ፣ ሼር በማድረግ ደግሞ ለጓደኞቻችሁ እንዲደርስ ቪዲዮውን ሼር ማድረጋችሁ እንዳትረሱ። በዚህ ቪዲዮ የመጣሁት የጥሪ ማስታወቂያዎችን ልነግራችሁ ነው። የጥሪ ማስታወቂያዎች ከትናንት ወዲያ ጀምሮ ዩኒቨርሲቲዎች የ2017 ዓ.ም ተማሪዎችን መጥራት እንደጀመሩ ቪዲዮ ሰርችላችሁ ነበረ። በዛው ልክ ደግሞ ሀሰተኛ መረጃዎች በተለያዩ ሶሻል ሚዲያዎች ይዘዋወራሉ። ከነዛ ውስጥ ደግሞ ጅማ ዩኒቨርሲቲ እና ድሬዳዋ ዩኒቨርሲቲ ጠርተዋል የሚል ሀሰተኛ መረጃ ነበረ። ድሬዳዋ ዩኒቨርሲቲ፣ ጅማም ዩኒቨርሲቲ የጥሪ ማስታወቂያ እንዳላወጡ አስታውቀዋል ማለት ነው። ስለዚህ ድሬዳዋ ዩኒቨርሲቲ በ2018 ዓ.ም አዲስ ለተመደባቸው የመጀመሪያ ዲግሪ መርሃ ግብር ተማሪዎች ድሬዳዋ ዩኒቨርሲቲ ምንም አይነት ጥሪ አለማድረጉን አስታውቋል። ስለዚህ ድሬዳዋ ዩኒቨርሲቲ የጥሪ ሀሰተኛ ስለሆነ ዩኒቨርሲቲው ለአዲስ ገቢ ተማሪዎች በቅርቡ ጥሪ እንደሚያደርግ አስታውቋል ማለት ነው። ሌላው ጅማ ዩኒቨርሲቲ ነው። ጅማ ዩኒቨርሲቲ ተማሪዎችን እንዳልጠራ የ2018 አዲስ ገቢ ተማሪዎችን ጥሪ እንዳላደረገ አስታውቋል። እሱም ደግሞ በቅርቡ ጥሪ አደርጋለሁ ብሏል ማለት። ስለዚህ ወደ ዛሬው ዜና ሲሄድ ግን ሁላችሁም ከሀሰተኛ መረጃ ራሳችሁን ጠብቁ። እውነተኛ መረጃዎችን ለማግኘት የቴሌግራም ቻናላችን ጆይን በማድረግ እዛ ላይ ማንበብ ትችላላችሁ፣ የጥሪ ማስታወቂያዎችን ማለት ነው። በዛሬው ዕለት ግን ሁለት ዩኒቨርሲቲዎች ጥሪ አድርገዋል። አንደኛው መደወላቡ ነው፣ ሁለተኛው ደግሞ ደባርቅ ዩኒቨርሲቲ ነው። እነሱን የምነግራችሁ ይሆናል ማለት ነው። ግን ሁላችሁም ኦልሞስት አብዛኞቹ በተመሳሳይ ቀን ስለሆነ የመግቢያ ቀን እየጠሩ ያሉት በዝግጅት እያደረጋችሁ እንድትጠብቁ ለማሳሰብ እወዳለሁ ማለት ነው። ስለዚህ በ2018 ዓ.ም መደወላቡ ዩኒቨርሲቲ የተመደባችሁ አዲስ ገቢ አንደኛ ዓመት የመጀመሪያ መርሃ ግብር ተማሪዎች እንዲሁም ደግሞ በ2017 ዓ.ም የሪሜዲያል ፕሮግራም ስትከታተሉ ቆይታችሁ የዩኒቨርሲቲ መግቢያ ፈተና ወስዳችሁ የማለፊያ ነጥብ ያመጣችሁ ተማሪዎች የምዝገባ ቀን ጥቅምት 17 እና 18 ዓመት 2018 ዓ.ም መሆኑን አሳውቋል ማለት ነው መደወላቡ ዩኒቨርሲቲ። ስለዚህ ጥቅምት 17 እና 18 ወደ ዩኒቨርሲቲ ትገባላችሁ። በተጠቀሱ ቀናት በዩኒቨርሲቲ ዋና ካምፓስ በመገኘት ምዝገባ እንድታደርጉ የተባለ ሲሆን ትምህርት ጥቅምት 19 2018 ይጀምራል ማለት ነው። ለምዝገባ ስትሄዱ መያዝ ያለባችሁ ነገሮች አንደኛ የታደሰ የቀበሌ መታወቂያ፣ ከ8ኛ እስከ 12ኛ ክፍል የትምህርት ማስረጃ ዋናውና ኮፒ፣ ብርድ ልብስ፣ አንሶላ፣ የትራስ ልብስና የስፖርት ትጥቅ ይዛችሁ እንድትሄዱ አሳስቧል ማለት ነው። ሌላው ዩኒቨርሲቲውም እንደማሳሰቢያ ያስቀምጠው በ2018 ዓ.ም ለሪሜዲያል ፕሮግራም ትምህርት ወደ መደወላቡ ዩኒቨርሲቲ የተመደባችሁ ተማሪዎች ጥሪ ወደፊት ገልጻለሁ ብሏል ማለት ነው። ስለዚህ መደወላቡ ዩኒቨርሲቲ ወደ ዩኒቨርሲቲ የምትገቡት ጥቅምት 17 እና 18 ይሆናል ማለት ነው። ሌላው ለተማሪዎቹ ጥሪ ያደረገው ዩኒቨርሲቲ ደባርቅ ዩኒቨርሲቲ ነው። ደባርቅ ዩኒቨርሲቲ ግን ለ2017 ዓ.ም 12ኛ ክፍል ተማሪዎች ወይም ደግሞ ለ2018 አዲስ ፍሬሽማን ተማሪዎች ብቻ አይደለም ጥሪ ያደረገው፣ ለነባር ተማሪዎችም ጥሪ አድርጓል ደባርቅ ዩኒቨርሲቲ። ለደባርቅ ዩኒቨርሲቲ አንደኛና ሁለተኛ ዓመት መደበኛ ተማሪዎች በሙሉ ይላል። ሁለተኛው ደግሞ በደባርቅ ዩኒቨርሲቲ በ2017 ዓ.ም የአቅም ማሻሻያ ወይም ደግሞ ሪሜዲያል ስትከታተሉ ቆይታችሁ ወደ አንደኛ ዓመት ማለት ነው የሚያስገባ የማለፊያ ውጤት ያመጣችሁ። ሶስተኛ ደግሞ በትምህርት ሚኒስቴር አዲስ አንደኛ ዓመት ወደ ደባርቅ ዩኒቨርሲቲ የተመደባችሁ ሁለተኛ ዓመት ተማሪዎች የ2018 ዓ.ም የትምህርት ዘመን የሚጀምረው የመመዝገቢያ ቀን ጥቅምት 17 እና 18 ሲሆን ትምህርት የሚጀምረው ደግሞ ጥቅምት 19 ነው። በቅጣት የመመዝገብ የምትፈልጉ ጥቅምት 19 ብሏል ማለት ነው። ግልጽ ለማድረግ ደባርቅ ዩኒቨርሲቲ ለነባር ተማሪዎቹ ነው ጥሪ ያደረገው። አንደኛ ከዚህ በፊት አንደኛና ሁለተኛ ዓመት የሆናችሁ እና ደግሞ በ2017 ዓ.ም ሪሜዲያል ተከታትላችሁ ያለፋችሁ፣ ሶስተኛ ደግሞ በትምህርት ሚኒስቴር አዲስ አንደኛ ዓመት የተመደባችሁ ሁለተኛ ዓመት ተማሪዎች የ2018 የትምህርት ዘመን የመግቢያ ቀን የመመዝገቢያ ቀን ማለት ነው ጥቅምት 17 እና 18። በቅጣት መመዝገብ የምትፈልጉ ጥቅምት 19፣ ክላስ የሚጀመረው ጥቅምት 19 ነው። ማሳሰቢያ መጠኑ 3/4 የሆነ 4 ጉርድ ፎቶግራፍ፣ የግብር ከፋይ መለያ ቁጥር ወይም ቲን ነምበር፣ አንሶላ፣ የትራስ ልብስ፣ ብርድ ልብስና የስፖርት ትጥቅ አሟልታችሁ እንድትመጡ ይላል። ለአንደኛ ዓመት ተማሪዎች የ8ኛ የ12ኛ ክፍል ሰርተፊኬት እና ከ9 እስከ 12ኛ ክፍል ትራንስክሪፕት የትምህርት መረጃዎችን ዋናውና አንድ ፎቶኮፒ የማይመለስ። ሁለተኛ ደግሞ ለሁለተኛ ዓመት ተማሪዎች የትምህርት ክፍል ምደባ ፈተናና ኦሪንቴሽን የሚሰጠው ጥቅምት 19 2018 ዓ.ም መሆኑን እያሳወቅን የትምህርት ክፍል ምደባ ያለፈው ተማሪ ባለፈው ክፍት ትምህርት ክፍል ብቻ የሚመደብ መሆኑን እንገልጻለን። ከተጠቀሰው ቀን ውጭ ወይም ዘግይቶ የሚመጣ ተማሪ አያስተናግድም ይላል ማለት ነው። ስለዚህ እዚህ ጋር ግልጽ ለማድረግ በ2018 ዓ.ም አዲስ አንደኛ ዓመት የምትገቡ ተማሪዎች ጥቅምት 17 እና 18 ነው ማለት ነው። ሌሎቹ ያው ነባር ተማሪዎች ስለሚያውቁት ማለት ነው። ስለዚህ እነዚህ በዛሬው ዕለት ጥሪ ያደረጉ ዩኒቨርሲቲዎች ናቸው። ሌሎች ዩኒቨርሲቲዎችም ዛሬ ጥሪ ያደርጋሉ። አብዛኞቻቸው ዩኒቨርሲቲ ጥሪ ስለሚደረግላችሁ ራሳችሁን እያዘጋጃችሁ ጠብቁ። ሌላው መጀመሪያ እንደነገርኳችሁ ከሀሰተኛ መረጃ ራሳችሁን መጠበቅ ይኖርባችኋል ማለት ነው። ስለዚህ
ይህም ቪዲዮ ለሁሉም ተማሪ እንዲደርስ ሼር አድርጉ።